የግላችሁ ስራ ለመጀመር አስባችሁ ገብቶባችኋል ወይስ ትክክለኛው መንገድ የሚያሳይ ሰው አጣችሁት? ከአሁን በኋላ መፍትሄውን ከልዩ ልዩ ፕሮግራሞች ጋር ይዘንላችሁ መጥተናል። ሰላም ጤና ይስጥልኝ። ሚካኤል እባላለሁ ከኤላይት ፓሲፊክ። ላለፉት 3 ዓመታት የተለያዩ ኦንላይን ስራዎችን ሰርቻለሁ። አሁን ደግሞ የተለያዩ ኦንላይን ስራዎችን እንደ ላይቭ ስትሪሚንግ፣ ፍሪላንሲንግ እና አፍሊየት ማርኬቲንግ ያሉ ስራዎችን ተምሬ ወደ ስራ መግባት ፈልጋለሁ ለምትሉ ሰዎች መስራት የምትችሉበትን መንገድ እያስተማረን እንገኛለን። ይህ ፕሮግራም ደግሞ የተዘጋጀው የተለያዩ ኦንላይን ስራዎችን አስተምረናችሁ ከኛ ጋር መስራት ለምትፈልጉ ሰዎች ብቻ የተዘጋጀ ነው። ብዙ ሰዎች የተለያዩ ኦንላይን ስራዎችን ግልጽ በሆነ መንገድ ያሳያችሁ፣ እኛ ጋር ግን ግልጽ በሆነና ውስብስብ ባልሆነ መንገድ ቀለል ባለ መንገድ የምናሳያችሁ ይሆናል። እና ደግሞ በትክክል ሰርታችሁ ለምታጠናቅቁ 20 ሰዎች ልዩ የሆነ ጊቫዌይ ይዘንላችሁ መጥተናል። ከዚህ ፕሮግራም በምን መልኩ ልጠቀም ይችላላችሁ ታስቡ ትችላላችሁ? አንደኛ፣ እዚህ ፕሮግራም ላይ ስትቀላቀሉ ሙሉ ለሙሉ በነፃ ነው፣ ምንም አይነት ወጪ አታወጡ። እና ደግሞ ወደ ስራው ስትገቡ ምንም አይነት ኢንቨስትመንት የለውም። ስለዚህ ሙሉ ለሙሉ ነፃ በሆነ መንገድ ነው መማር መስራት የምትችሉት ማለት ነው። ሁለተኛ ደግሞ ይህ ፕሮግራም የተዘጋጀው ለማንኛውም ሰው ነው። ያ ማለት ስራ ላላችሁ፣ ስራ የሌላችሁ፣ ሰዓት ላላችሁ፣ ሰዓት የሌላችሁ፣ እስኪል ላላችሁ፣ ምንም እስኪል ደግሞ የሌላችሁ ሰዎች የተዘጋጀ ነው። ይህ ማለት እንደምታውቁት በአሁኑ ሰዓት የተለያዩ ኦንላይን ስራዎች ላይ ለመግባት ግዴታ ስኪል ያስፈልጋቸዋል። ለምሳሌ ግራፊክ ዲዛይን ብትሉ፣ ቪዲዮ ኤዲቲንግ ብትሉ ወይ ደግሞ ዴቨሎፕመንት ስራዎች ላይ ለመግባት የምትፈልጉ ከሆነ ግዴታ ስኪል መያዝ አለባችሁ። ይሄ ፕሮግራም የተዘጋጀው ግን ምንም ስኪል የለኝም ለምትሉ ሰዎችም ጭምር ነው ማለት ነው። ያ ማለት የተለየ ክህሎት መያዝ ሳያስፈልጋችሁ ቀለል ያሉ ታስኮችን ብቻ በመስራት በዶላር ተከፋይ መሆን የምትችሉበት መንገድ አካተናላችኋል። ከእናንተ የሚጠበቀው እኛ የምናሳያችሁ ፉል ስቴፖች በመከተል በአጭር ጊዜ ትምህርት ወስዳችሁ ወደ ስራ መግባት ነው። እዚህ ፕሮግራም ላይ የተለያዩ ኦንላይን ስራዎችን በ3 ሌቭሎች ማለትም በኢዚ፣ ሚዲየም እና ሃይ ብለን ከፋፍለን የምናሳያችሁ ይሆናል። ስለዚህ ይሄ ፕሮግራም የሚነሳው ከኢዚ ሴሽን ሲሆን እዚህኛው ሴሽን ላይ ቀለል ያሉ ስራዎችን ይዘንላችሁ መጥተናል። ያ ማለት አትሊስት በቀን 2 ሰዓት ያላችሁ ሰዎች ትንሽ ሰዓቶችን በመጠቀም መስራት የምትችሉት ስራ ይሆናል ማለት ነው። ስለዚህ እዚህ ጋር ባለው የቴሌግራም ቻናል ሊንክ በመንካት እና ወደ ቻናላችን ላይ በመቀላቀል ሙሉ ስቴፖችን በማየት ወደ ስራ መግባት ትችላላችሁ።